እርግብ የዋ የሆኑ ምዕመናን አሉባት። ጋዲ አንተም ታውቃለህ፣ ሁላችንም እናውቃለን። እንደ እርግብ የዋ የሆኑ አባቶች አሉባት። የዋ የሆኑ አባቶች ኢቨን ከተማ ላይ ራሱ የሚካሄደውን ነገር ፈጽሞ ማያውቁ በገዳም በጣም በሚገርም ተጋሉ ላይ ያሉ ዓለምን ንቀው ዓለም የሚናቀቻቸው በጣም የዋ የሆኑ አባቶች አሏት ይቺ ቤተክርስቲያን። በተመሳሳይ እዚህ ቤተክርስቲያን ውስጥ በኖ መርከብ በተመሰለችው ቤተክርስቲያን ውስጥ እንደ ጀርጥ ሸዋማ የሆኑ ሰዎች አሉ የሚዋጉ እንደ ጀርጥ ሸዋማ የሆኑ አገልጋዮችም ጭምር አሉ። ለምሳሌ ጋዲ አዲስ እንደው አገልጋይ ሆኖ ቤተክርስቲያን ድቁና ተቀብሎ ገና ሲመጣ ምናምን እንኳን ደህና መጣ ሳይሆን ለምን መጣ አይነት ሐሴት የሚያዩ ለምን መጣ አይነት ግልምጫን የሚገላመጡ እንደ ጀርጥ ሸዋማ የሆኑ አገልጋዮች አሉ። በተመሳሳይ እንደ ጀርጥ ሸዋማ የሆኑ ምዕመናኖች አሉ፣ በነገር ሰውን መውጋት የሚፈልጉ ልክ ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለነሱ ብቻ የሚመስላቸው ሌላው ሁሉም ለነሱ መጤ ነው። ሁሉም መጤ ነው ሌላው ማለት ነው። በተመሳሳይ እንደ ጅብ ሆዳም የሆኑ ምዕመናን እንደ ጅብ ሆዳም የሆኑ አገልጋዮች አሉባት። ቤተክርስቲያን ያማከለ ፋይናንሻል ጉዳይ ብቻ እንዲኖራቸው የሚፈልጉ ቤተክርስቲያንን የሚፈልጓት ለጥቅማቸው ብቻ ለኪሳቸው ብቻ ሆዳም የሆኑ ሰዎች አሉ። በተመሳሳይ እንደ ቀጭኔ አንገታቸው የረዘመ ትዕቢተኛ የሆኑ ሰዎች አሉ። ጎንበስ ብሎ ሰው ማየት የሚፈልጉ ማለት ነው። ትዕቢተኛ የሆኑ አገልጋዮች አሉ። የሆነ ዜማውን ስለቻሉት የሆነ ቅዳሴውን ስለቻሉት ድጓውን ዚቁን እንደው ቅኔውን በደንብ አድርገው ስላበጠሩት ከነሱ በላይ በቃ ማንም ምንም የሚያውቅም አይመስላቸው። ቅዱስ ጳውሎስ ያለው መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው የሚለውን ሐሳብ ፈጽሞ በቃ ይዘነው የእነሱ ጸጋ ብቻ በቃ ጸጋ የሚመስላቸው ትዕቢተኛ የሆኑ አገልጋዮች አሉባት። በተመሳሳይ ትዕቢተኛ የሆኑ ምዕመናኖች አሉባት። በጣም የሚገርመው ነገር ግን የጌታ ነገር ነው። ጌታ ሁላችንም ልክ እንደዚህ እንደ ጅብ ሆዳም፣ እንደ ቀጭኔ ትዕቢተኛ፣ እንደ ጀርጥ ሸዋማ ሆነን ሳለ ከነማንነታችን ይፈልገናል። በቃ ከነማንነታችን ፈለገ የሆነ ድክመት አለበት፣ ግን ለቤተ ክርስቲያን ክርስቶስ ከነማንነቱ ይፈልገዋል። ጋዲ የራሱ የሆነ ድክመት አለበት። ወደዳችሁም ጠላችሁም ግን ጋዲን ክርስቶስ ከነማንነቱ ከነድክመቱ ይፈልገዋል። ኦኬ፣ ከጉዳቱ ይልቅ ጥቅሙ እስካዘነበለ ድረስ ክርስቶስ ከነማንነቱ ይፈልገዋል። ሌሎችን ስማችንን ሲያጠፉ የነበሩ ሰዎችን ክርስቶስ እኮ በነገራችን ሁሉ ነገር እንዳልነበረ ማድረግ ይችላል፣ ግን እነዛንም ሰዎች ጭምር ከነማንነታቸው ክርስቶስ ይፈልጋቸዋል። አንዲት ቤተክርስቲያንን እስከሆነ ድረስ የምናገለግለው በፍቅር ብናገለግል መልካም ነው። ቲክቶክ አሁን ለመጀመሪያ ጊዜ የጀመረ ሰው ቢኖር እና የኛ ፎቶ ምናምን ተሰቅሎ እሱ እንደዚህ ፈለገ በዚህ ወጥቶ ጋዲ በዚህ ወጥቶ ምናምን ሲባል ያ ሰው ምንድን ነው የሚማረው? ኦኬ፣ አዳራሽ ውስጥ ሆኖ ሰዎች ያሙለት ያ የውሸት አሜት ስለ ቤተክርስቲያን የተወራለት የውሸት ተረት ለካ እውነት ነው። ኦርቶዶክሲያን እንዲህ ናቸው ይባላል። እሺ፣ እነዛም ሰዎች በዛ በቆሙበት ቦታ ቤተክርስቲያንን ወክለው ስለሚገኙ የሌለንን ብሔር ለመስጠት ይሞክራሉ። አይ እነ ፈለገ እነ ጋዲ ለእነንትና እኮ አልጩሁም፣ ለእነንትና እኮ እንደዚህ ያላሉ ምናምን ይላሉ። ኦኬ፣ ሰው ሲመጣ ገና ለመጀመሪያ ጊዜ ላይፍ ሲከፍት ያንን ነገር ይመለከታል። ኦርቶዶክስ ያለካ የሚያወሩት ይሄንን ነው። ኦኬ፣ ኦርቶዶክስ ያለካ እንትን ዲስከስ የሚያደርጉት በቃ ስለዚህ አይነት ጉዳይ ነው ወደ ማለት ነው ያዘነበላል። እና ፕሊዝ ጋዲም ወንድማችሁ ነኝ፣ እኔም ወንድማችሁ ነኝ፣ ሌሎችም እዚህ ውስጥ ያሉ ወንድሞቻችሁ ናቸው። እና ችግር ካለ ወንድሞቻችሁ እስከሆነ ድረስ ቃል ንከሩን፣ እኛን ገስጹ። እነዚህም ሰዎች ኦልሬዲ እያደረጉ ያሉት ያንን ነው። ያላዩትን ነገር እንዳዩ አድርገው ነው የሚያወሩት። አንዱ ፕሮቴስታንት እንዲሰልል ወደ ኦርቶዶክስ ቤተክርስቲያን ይላካላሉ እና ፕሮቴስታንት ነው፣ ሂድና ሌሊት ማህሌት ብለው ገብተው ምን እንደሚሰሩ በደንብ አይተ ተመልክተ እና ብለው ይልኩታል። እና ልክ እዚህ ላይ በላይ ሆነ እኛን ስም እያነሱ እንደሚያሙን አይነት ወረኛ የሆነው ይሄ ሰውዬ ቤተክርስቲያን ይሄዳል፣ ነጠላ ለብሶ ተመሳስሎ ማለት ነው። ቤተክርስቲያን ይገባና ሌሊት ማህሌት ላይ ምን እንደሚደረግ ለመመልከት ይቆማል። እዛ ልክ ያው ወረቡ ሊወረብ ሲል እንደሚታወቀው ሊቃውንተ ቤተክርስቲያን መቋሚያ ራሱን የቻለ ትርጉም አለው። ጽናጽል በቤተክርስቲያናችን ራሱን የቻለ ትርጉም አለው። መቋሚያ ጽናጽሉን ይዘው ከበሮ የሚመቱ ሰዎች ተሰይመው ወረቡን ለመወረብ ይቆማሉ። እና ፈርቶ ልክ አውሬ እንዳየ ማለት ነው፣ ፈርቶ ደንግጦ እየሮጠ ወጣ ከቤተክርስቲያን እና ወደ ፕሮቴስታንቱ ወንድሞቹ ይሄዳል። እና ምን ሆነ ነው ምናምን አሉት። ሁለተኛ እነዚህ ኦርቶዶክሲያን ጋር እንዳትልኩኛል፣ የኛም ስም እንዲህ ነው እየጠፋ ያለ፣ ሁለተኛ እንዳትልኩኛል። ምን ሆነ ነው ምንድነው የተፈጠረው ምናምን አሉት።
በፍጹም እንዴ! ለጥቂት ነው የተረፉታል። ትቀልዳላችሁ እንዴ? እነዚህ ሰዎችማ ጤነኞች አይደሉም ማለት ምን እየተካሄደ ነው እንዴ? አረ እዛ እግዚአብሔር እናመሰግናለን ብለው ሰው እያታለሉ ነው። እንዴት ግማሾቹ ቄሶች በአንድ መደዳ ግማሾቹ ቄሶች በአንድ መደዳ ዱላ ይዘው እርስ በርስ ሊደባደቡ ሲሉ ነው ተረፌሮች አምልጭ ወጥቶታል። ፕሊዝ በቃ ልክ እንደዚህ ሆነ። ያላያችሁትን ነገር እንዳያችሁ አደረጋችሁ የምታወሩ ሰዎች፣ ያልተመለከታችሁትን ነገር እንደተመለከታችሁ አደረጋችሁ የምታወሩ ሰዎች እባካችሁን ተረጋጉ፣ ተረጋጉ። በቃ የሆነ በቃ እኛ እንዲህ ነን እና እንዲህ መሆናችንን ምናልባት ያልወደዳችሁበት ነገር ካለ ቀርባችሁ እኛን መከሩን ገጽሱ እንታረማለን ምናምን። ያላያችሁትን ነገር ግን እንዳያደርጋችሁ አታውሩ። ልክ እንደዚህኛው ሰውዬ ማለት ነው። ወረብ ሊወርቡ የቆሙትን ሊቃውንተ ቤተክርስቲያን በአንድ መደዳ ቆሞ ያሬዳዊ የሆነ ዜማን እያዜሙ እግዚአብሔርን የሚያመሰግኑ በሰማያት ያለውን አምላካቸውን እግዚአብሔርን እንደ 24ቱ ካህናተ ሰማይ ያለማቋረጥ የሚያመሰግኑትን እነዛ ሊቃውንተ ቤተክርስቲያንን ዱላ ይዘው ግማሾቹ በአንድ መደዳ ግማሾቹ በአንድ መደዳ ሊከታከቱ ሲሏል እንዲህ በቃ እርስ በርስ ሊደባደቡ ሲሉ ነው ተርፌሮች ያመለጥኩት ብሎ እንዳወራው ሰው አቸኩሉ ለሐሜት። ፕላስ ደግሞ ጠንከር ባለው ቃል እንደ ቀይላቱ ነው። በቃ ሁላችንም ወንድማማቾች ነን። እኔ ኤማኑኤል ልንገራችሁ፣ ለጋዲ ጥላቻ እኔ ውስጥ መኖር ከጀመረ ለጋዲ የሆነ ጥላቻ እየኖረኝ ምቀጥል ከሆነ ባለውበት ነው የምቆመው። ጋዲ እያየሁት ይለወጣል፣ እያየሁት ያድጋል። ወደዳችሁም ጠላችሁ እያየሁት በአይኔ እያየሁት ይለወጣል፣ ያድጋል ምናምን። ለምን? ምክንያቱም የኔን የሆነ ወደኋላ ዞሮ መጥፎ ነገር እያሰብ አይደለም፣ መጥፎ ነገር እየተመለከተ አይደለም። አለቅ እኔ ደግሞ ውስጤ ይሄ የቃይልነት ስሜት እየተሰማኝ የእሱም መውደቅ የምመኝ ከሆነ እንደው ዛሬ እንዲህ በሆነ እንዲህ በተበላሸበት እንዲህ በተሰናከለ እንዲህ በወደቀ ምል ከሆነ በጣም ትልቅ ችግር ነው የሚፈጠረው። ቶሎ ይገርማል። ኔትወርክ ተቋርጦ ነበር ማለት ነው። ለማንኛውም የቃየልን ቅናት አንቅና የኔ ተወዳጆች፣ እሺ የቃየልን ቅናት አንቅና። እንደ አቤል ልባችንን ንጹህ አድርገን መስዋዕታችንን እናቅርብ፣ እግዚአብሔርን እናገልግለው ለማለት ነው። ጋድዬ በጣም ነው የማመሰግን የኔ አባት። እኔም በዛው ሰላም ልበል ምናምን ነገር ብዬ ነው የገባሁት። ጎራ ያልኩት ያው እንግዲህ ዛሬ ጁምአ ነው ትላለህ። ቀጥል በቃ በርታ ምናምን ነገር ያው እንደዋወላለን በቃ እሺ የኔ አባት። ያው እኔ ባይዘዌ የማታውቁ ሰዎች ድንገት ካላችሁ የፈለገ መንፈሳዊ አባቱ እኔ ሲጨንቀው ምናምን ነገር አንዳንድ ነገሮች ግራ ሲገቡት ምናምን እኔ ጋር የሚደውለው እና ዛሬም ድንገት ቪዲዮን ስመለከት ምናምን ልጄ ምን ሆንክ? ልጄ ያልኩት በእድሜ አይደለም፣ በእድሜ እንኳን ይበልጠኛል። ልጄ ምን ሆንክ? መንፈሳዊ አባቱ ስለሆንኩና ከዛ በስንት ዓመት ነው ተከለፈው? ጋር በእኛ ነው በእኛ 89 ወድ አንተ እኮ ከዚህ በፊት ታላቂ ነህ እኮ አልከኝ። አባ አስደነገጥከኝ እኮ። አረ ታላቂ ነህ በጣም። በነገራችን ላይ ጋዲ አንተ አኬ ልደት ስፔሻሊ ልደት ተሙ ምናምን ተሜና ልደትን እዚሁ ሳታካታቸው እነሱ ሌላ ካታጎሪ ናቸው። ኦኬ እነሱን በቅርስነት እንመለከታቸው። አንተ ካልክሽ በቅርስነት እናያቸዋለን። አይ አንተ እንኳን ትንሽ ያው መወፈረ ምናምን ነገር ነው እንጂ ጩጬ እንደው እንኳን ታስባታለህ። ቃሌት ያሰማል። እንግዲህ በጣም በእውነቱ በጣም ኦ ማይ ጋድ ቃል የገባው ልክ ነገር በቃ ሼር ብቻ አድርግልኝ፣ ሼር ብቻ በቃ አለቅ። በቃ አንተ ሰውዬ ይመች። በቃ ሁላችሁንም ታቻላችሁ ክርስቲያን ወንድሞች እናቶች ሰላም ብያለሁ። መቼም እኛ የቆምንበትን ቤት እናሳየው። የክርስቶስ ቃል እጅግ በጣም አሸናፊ ነው። ዓለምን ያሸነፈው በፍቅሩ ነው ክርስቶስ። እንዲሁ ደግሞ በቃሉ ደግሞ የትዕቢተኞችን ልብ ሁሉ መግዛት ይችላል። ጳውሎስ አሳዳጅ ነበረ። እስጢፋኖስ በድንጋይ ሲወገር ከአስወጋሪዎቹ አንዱ ጳውሎስ ነበረ። ሳውል ሰው ጳውሎስን የማረከ ጌታ ነው ያለን። ስለዚህ ሲጋራ የሚያጨሰው ሰው ከነ ሲጋራው ችግር የሚምጣ ይቅረብ። በቃ እመኑ። በእኛ ቤት ያለው ቃል ሲጋራን አይደለም ዓለምን ሁሉ ያስንቃል።
ዓለምን የሚያስረሳ ቃል ነው በእኛ ቤት ያለው ቃል። ያ ቃል የክርስቶስ ቃል ነው። ይህች እህታችን ገና ትንሽ ልጅ ነች። እንደዚህ አሁን የእናንተ ንግግሮች ምናምን ሰው ያስደነግጣሉ። በነገራችን ላይ አዲስ ሆኖ ለሚመጣ ሰው በጣም ያስደነግጣል። እና ሰዎችን ጃስ ማለት አንውደድ እባካችሁን። ገና ትንሽ ልጅ ነች ምናምን እንዲህ አይነት የሆኑ ሜካፖች ምናምን የተቀባችሁ ምንም ካለማወቅ ነው። ገና ምንም የሆነ መንፈሳዊ ጉዳዮች ላይ ምን እየተካሄደ እንደሆነ ምናልባት መረጃው ላይ ኖራት ይችላል። እና ቀርባ ለምሳሌ ጀስ ጌም ለመጫወት ነው የገባችሁ፣ ፈን ለማድረግ ለመስፈን ሊሆን ይችላል፣ ለመደነስ ሊሆን ይችላል። እንደዚህ ያሉንም እህቶች ወንድሞቻችን በፍቅር ነው ቀስ እያለ መሳብ ያለብን። በፍቅር ከሀሳብ በኋላ አላያችሁም እንዴ? አላያችሁም አሁን ላይ ያለውን ለውጥ? ለምሳሌ ቤታዮ አሁን ላይ መንፈሳዊ የሆነ ነገር በእሷ ላይፍ ስትሪም ላይ እናወራ ብንል ምን ያክል ፈቃደኛ እንደሆነች ምን ያክል ፍላጎት እንዳለ አላያችሁም? ለውጥ አልተመለከታችሁም? ኦኬ እነ ፊዮና እነ ጃኒ እነሱ ጋር ስለውጥ አላያችሁም? አልተመለከታችሁም? ሌሎችም እህት ወንድሞቻችን ጋር እነ ሄኒ የመርኪን ከዚህ በፊት በምንድን ነበር የምታውቋቸው? ሄኒ የመርካቶ የሚባለው ወንድማችን ከዚህ በፊት ምን ሲያደርግ ነበር የምታውቁት? አሁን ላይ እስቲ ሄኒ ላይቭን ክፈትልን፣ አንተ ቤት ካሉ ወንድም እህቶቻችን ጋር ትንሽ ቃለ እግዚአብሔር እንደው ማውራትን እንፈልጋለን ብንል ያ ወንድማችን ምን ያክል ፍላጎት እንዳለው አልተመለከታችሁም? ዝማሬ ለመዘመር ከአፉ ጫት ተፍቶ በውሃ ተግመጥምጦ ሲዘመር አላያችሁ? ይህ በጊዜ ሂደት የሚመጣ ለውጥ ነው። በአንድ ቀን ቅጽበት የሚሆን አይደለም። ልክ ህፃን ልጅ ከእናቱ ማህፀን ሲወጣ ቱር ብሎ እንደናንተ እንደማይሮጥ ሁሉ መሮጥ አይደለም ዳዴ ማለት እንደማይችል ሁሉ በተመሳሳይ ሐዲስ የሆኑ ገና ወደ ቤተክርስቲያን ገና በማቅረብ ላይ ያሉ ሰዎችን ጃሳን በላቸው። ልክ እንደኔና እንደናንተ እንዲሮጡ እንዲራመዱ አትጠብቋቸው። እኔና እናንተ በቤተክርስቲያን ትምህርት አድገን ቤተክርስቲያንን ተምረን አውቀናት ተረድተናት ነው መራመድና መሮጥ የጀመርነው። እነሱ ደግሞ ገና ህፃናት ናቸው። ቤተክርስቲያናችን እንደነዚህ ያሉ ሰዎች እንደ ህፃናት ነው የምታያቸው። አዎ በርዷል፣ እባካችሁ ሾር ቤተው ኮሜንት አጻፉና እንደነዚህ አይነት ሰዎችን እንደ ህፃን ነው የምታያቸው። ሰው ህፃናት እስከሆኑ ድረስ በጊዜ ሂደት ኦኬ ዳዴ የሚሉት በጊዜ ሂደት ነው። በአንድ ቀን አይሉ ዳዴ ይላሉ። ከዛ ዳዴ እያሉ ይቆዩና ደግሞ መቆም ይጀምራሉ። ከዛ መቆም ከተለማመዱ በኋላ መራመድ ይጀምራሉ። እግራቸውን ደግሞ ማንሳት ይጀምራሉ። መራመድ በደንብ ከቻሉ በኋላ መሮጥ ይጀምራሉ። ያኔ ከኛ እኩል እንዲሮጡ እንጠብቃቸው። አሁን ላይ ግን ስርዓት እንትን የሆነ መጫን ጥሩ አይደለም። እሺ ምንድነው ከንፈርሽ ምንድነው ፀጉርሽ ምናምን አትበሉ። ቅድምም የመጣችሁ እህታችን እኔ የዓለም አቀፍ ቆንጆ ነኝ ምናምን ትበል ጋይስ፣ ችግር የለውም። አንዳንድ ጊዜ የሆነ ሰው አለ አይደለ ደግሞ ከመጀመሩ ነው አንተ እንደዚህ ሆንኩ ደግሞ ከመጀመሩ ነው እንደዚህ ሆንሹ እያለ የሆነ የነበራችሁበትን ማንነት ራሱ እንድትቀይሩ አይፈልግም። አንዳንድ ጊዜ ብዙ ሰዎች ቲክታክ ሲጀምሩ ሰው ነው ኮንተንት የሚሰጣቸው። ምን ለማለት ፈልጌ ነው? ሰው እንዳላቸው ነው የሚሆኑት። የሆነ እስከሆነ ጊዜ ድረስ ለመፈመስ ሊሆን ይችላል፣ ለመታወቅ ሊሆን ይችላል። ሰው እንዳላቸው ነው የሚሆኑት። ሰው እንዳላቸው በቃ አሁን ለምሳሌ አንዲት ይቅርታ በዚህ አጋጣሚ ስሟን ስለማላቀው ነው። አንዲት አጠር ያለች እህታችን አለች። ስሟን ስለማላቀው ነው። ስሟን የምታውቁት ከሆነ ጻፉልኝ። ቁመቷ በጣም አጭር የሆነች ልጅ ምግብ በትልልቁ እንዲህ አድርጋ ምናምን ወደ አፏ ታስጠጋለች። አሁን ይሄ ኮንተንት ሆኖ ነው አይደለም፣ ስሟን ስለማላቀው እና ይህች እህታችንን ሰው ነው ዝም ብሎ ጀስት ሰው እየተዝናናባት ነው። ኦኬ ሰው የሆነ እያለገጠ ነው። ለእሷ ግን የሚጠቅማት ነገር አይደለም። ለእሷ በእውነት ቢያስቡላት ቢጠቅሟት፣ ለምሳሌ እንደ ሌሎች ቲክታከሮች ምግብ ቦታዎችን እንድታስተዋውቅ ፕሮሞት እንድታደርግ ማድረግ ይቻላል። ስለዚህ ሰው ላይክ እንዲያደርግላት፣ ሰው ኮሜንት እንዲጽፍላት፣ ፎሎ ያላደረጓት ሰዎች ፎሎ እንዲያደርጓት አሁንም ልክ እነሱ እንደሚያስደስታቸው ሆና ትኖራለች። ይሄ ስህተት ነው። ስለዚህ ይህች እህታችንን ልክ ስናመጣት ለምሳሌ ቆጣ ልትል ትችላለች። ምንድነው እኔ እንደዚህ የምትሉት ምናምን እኔ እንደዚህ ምናምን፣ ወይ ደግሞ እኔን ለምሳሌ እኔ ላይ ልትቀልድ ትችላለች። አሁን ሌሎች ሰዎች ጋር ለምሳሌ ሲመጡ ሁልጊዜ ቀልድ ትቀልዳለች ምናምን አይደለም። ፈለገ አትናቴዎስ ጋር ስትመጣ በተመሳሳይ ልክ እንደናንተ ፈለገ አትናቴዎስን የፈለገ ይምጣ ሰማይ ከምድር ይገለባበጥ እንጂ እንደናንተ ፈለገ ስላገኘ ወደሱ ላትል ትችላለች። ችግር የለውም ትቅረብ። እሺ አሁን የትልቁ ዓላማችን ያ ነው ተወዳጆች። አሁን ላይ ትልቁ ዓላማችን ያ ነው። ከቤተክርስቲያን ርቀው ያሉት ወንድሞቻችን በአጠቃላይ ማቅረብ ወደ ቤተክርስቲያን ማቅረብ፣ ቤተክርስቲያን እንዲያውቁ ማድረግ እና ክርስትና በእነሱ እንዲጸባረቅ ማድረግ የኛው የሁላችን ዓላማ። የዛሬ 10 ዓመት እቅድህን ንገረን ብላችሁኛል አይደለ? የ10 ዓመት እቅዳችን በአጠቃላይ
እያንዳንዱ ኦርቶዶክሳዊ አክቲቭ የሆነ ኦርቶዶክሳዊ ወታደር እንዲሆን ማድረግ ነው። መንፈሳዊ ወታደር ምን ማለት ነው? በህይወቱ ክርስትናን የሚሰብክ ትዳር ያላቸው ኦርቶዶክሳውያን በትዳራቸው ክርስቶስን የሚሰብኩ የጮኝነት ህይወት ላይ ያሉ ኦርቶዶክሳዊ እህቶች ወንድሞቻችን በጮኝነት ህይወታቸው ክርስቶስን የሚሰብኩ ቤተሰብ የመሰረቱ ኦርቶዶክሳውያን በትዳራቸው በኑሯቸው በህይወታቸው በቤተሰባቸው ክርስቶስን ሰባኪ የሆኑ አክቲቭ የሆኑ ቅዱስ ስጋውን ክቡር ደሙን የሚቀበሉ በአመት አንድ ጊዜ ሁላችሁም እንዳትረሱት አሁን ብላችሁ በአመት አንድ ጊዜ ቅዱስ ስጋውን ክቡር ደሙን እንደ ሀገር አቀፍ ደረጃ ነው ብላችሁ እንደ ሀገር ትግራይ የለ፣ አማራ ክልል የለ፣ ደቡብ ክልል የለ፣ ሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ ሁሉም ቦታ ኦኬ፣ ደቡብ ምዕራብ፣ ደቡብ ምስራቅ በእያንዳንዱ ቦታ ሁሉም ኦርቶዶክሳዊ ቅዱስ ስጋውን ክቡር ደሙን የሚቀበልበትን ኢትዮጵያን መፍጠር ነው የኛ 10 ዓመት ዓላማ። ያንን የቤት ስራ ገና ከሆኑ ነው መስራት ያለብን። አያችሁ፣ ገና ከሆኑ እያንዳንዱ እዚህ ቲክታክ ላይ የምታዩት እያንዳንዱ ሰው በአጠቃላይ የያዘው ፎሎወር አለ። ለምሳሌ ጃኒታችን ትንሽ ስህተት ስትሰራ ጃኒ በዚህ ወጥቶ በዚህ እንዴት ምናምን አትበሉ ጋይስ። የሚከተላት 2 ሚሊዮን ምናምን ሰው አለ አይደለ? ቀስ አድርጋችሁ በፍቅር እንዴ እኛ ስንገፋቸው ማን ነው የሚቀበላቸው? አስተውሉ፣ በደንብ አስተውሉ። እሺ በደንብ አስተውሉ። እኛ ልክ ስንገፈተራቸው እኛ ስንገፋቸው ማን ነው እጁን እንዲዘርግቶ የሚቀበላቸው? አንዴ እቅፍ አድርገን ነው የምንይዘው እያንዳንዱን። ኦኬ እያንዳንዱን እቅፍ አድርገን ነው የምንይዘው። በፍቅር እንይዘዋለን፣ በደንብ እናቀርቧለን። ከዛ በኋላ ኦርቶዶክሳዊ የሆነ አቅምን በደንብ እንገነባለን። እያንዳንዱ በህይወቱ ክርስትናን እንዲሰብክ እናደርጋለን። ያ የኛ ትልቁ ዓላማ ነው። የኛ ትልቁ ዓላማ ነው። ስለዚህ በዓለም ኮንተንት ያሉ ወንድምቶቻችን ልክ ሲመጡ ፕሊስ አንግፋ። ቻፕስቲክ ተቀብተዋል፣ ይምጡ። ይሁን ከነ ቻፕስቲካቸው ጸጉራቸው ተሰርቷል፣ ይሁን ምንም ችግር የለው። የሆነ ሲጋራ እያጨሰ ነው ወንድማችን ላይ የገባው፣ ይሁን ይምጣ። ቢራ እየጠጣም ከሆነ ይሁን ከነ ቢሮ ይምጣ። የክርስቶስ ቃል ሁሉን ያስጥላል። ሁሉም የያዘውን ነገር በአጠቃላይ ይጥላል። እነ ጴጥሮስ መረባቸውን ትተው ነው ክርስቶስን የተከተሉት። ኦኬ ጳውሎስ አሳዳጅነቱን ትቶ ነው ክርስቶስ ኢየሱስን የተከተለው። ስለዚህ ሁሉም ቀድሞ የያዘውን ነገር በአጠቃላይ ትቶ ክርስቶስን ይከተለዋል። እናንተ ብቻ በፍቅር ሰዎችን የምትጠሩ ሁኑ። እሺ እኔ ተወዳጆች እንዳትረሱ፣ በፍቅር ሰዎችን የምትቀበሉ ሁኑ ለማለት ያክል ነው። እና የዛሬ 10 ዓመት እቅዳችን ምንድን ነው ላላችሁ ሁላችሁም ነግሬያችኋለሁ፣ እንዳትረሱ። በሀገር አቀፍ ደረጃ በትግራይ፣ በአማራ ክልል፣ በኦሮሚያ ክልል፣ በደቡብ፣ በሶማሌ፣ በአፋር፣ በቤኒሻንጉል፣ በጋምቤላ፣ በሁሉም ቦታ፣ በአዲስ አበባ፣ በሁሉም ቦታ፣ በሁሉም ዓለምም ደግሞ ባሉ ቦታዎች ላይ ኢትዮጵያዊ የሆኑ ሰዎች ባሉበት ቦታ ሁሉ ቢያንስ ቀሌን አይደለም ይቺን ቀን እንዳትረሷት። እዚህ ጋር ይሄ የምታዩት ትንሹ ፈለገ አትናቴዎስ ከካላንደር ውስጥ አንድ የሆነ በዓልን በግድ ያስገባል። የቅዱስ ቁርባን ቀን ሁሉም ሰው አክቲቭ ሆኖ ነጠላውን ለብሶ በአመት አንድ ቀን ያቺ ቀን እውን ሆነ ማለት ነው ቅዱስ ስጋውን ክቡር ደሙን የምንቀበል አማኞቹ ነው። ሁላችን አገልጋዩም፣ ዘማሪውም፣ ዱርዬውም፣ ምንጣፍ የሚሸከመው፣ ስጋዋን በመሸጥ ያለችው መታች፣ ሁላችንም ንስሐ እየገባን ራሳችን ለካህን እያሳየን እኩል ነጭ ለብሰን ክርስቶስ ራስ በሆናት ቤተክርስቲያናችን ተገኝተን ቅዱስ ስጋውን ክቡር ደሙን እንቀበላለን። እግዚአብሔር አምላክ ይሄንን ቀን በአይናችን እንድናይ ለሁላችን ይፍቀድልን። ኤኒዌይስ ሁላችሁንም ወዳችኋለሁ እና ከዚህ በኋላ አለን እንግዲህ ላይቭ ላይ እንደ እግዚአብሔር መልካም ፈቃድ ነገም ጌታ ከረዳን ማታ 3 ሰዓት እንገባለን እና ማታ 3 ሰዓት ከተስፋ መቁረጥ ጋር ተያይዞ በተለያዩ ጉዳዮች ላይ ያላችሁ እህት ወንድሞቻችን ተስፋ በመቁረጥ ራስን በማጥፋት ስሜት ላይ በተለያዩ ጉዳዮች ትዳር ኑሯችሁ በትዳራችሁ ደስተኛ ያልሆናችሁ
በጮኝነት ህይወታችሁ ብዙ በጣም ያዘናችሁ እና በቃ ደክሞኛል እያላችሁ ያላችሁ ማንም ሰው ሳይሰማችሁ በብርድ ልብሳችሁ ተሸፍናችሁ ስታለቅሱ ያላችሁ ስታለቅሱ የኖራችሁ እንደው አማራጭ አጣው ብላችሁ እንደው ወደ መቅደሱ ከመሄድ ይልቅ ወደ ባዕድ አምልኮ ቦታ ስትሄዱ የነበራችሁ ባዕድ አምልኮ ገንዘባችሁ እንዲበረክት ኑሯችሁ እንዲሳካ ከሰው በላይ እንድትሆኑ ገንዘብ እንድታገኙ እግዚአብሔርን ያክል አማራጭ ትታችሁ በስህተት ካለማወቅ ወደ ባዕድ አምልኮ ቦታ ሄዳችሁ። በዚህ አጋጣሚ በነገራችን ላይ አንዳንድ ጊዜ በእኛ ቤት ውስጥ ያለ ትልቁ ችግር ምንድን ነው? የሆነ ሰውን ላይ የሆነ ካፈረዳችሁ ፈረዳችሁ ነው። እንደዚህ የሚባል ነገር የለም ተወዳጆች። በጥንቆላ ሕይወት ውስጥ የነበረን ሰው ልክ እገሌ እኮ እንደዚህ ያደረገ ነበረ፣ በስመ አብ ወልደ መንፈስ ቅዱስ ምናምን በቃ ፊታችን እናዞራለን ምናምን። እነሱም በንስሐ ሕይወት መመለስ ይችላሉ። እና በእንደዚህ አይነት ሕይወት ውስጥም የነበራችሁ በብዙ ነገር ደክሞኛል ብላችሁ የምታስቡ ማንም ሰው ሳይሰማችሁ ቅድም እንዳልኳችሁ በብርድ ልብሳችሁ ተሸፋፍናችሁ ስታለቅሱ የነበራችሁ አልቅሳችሁ እንባችሁን የሚጠርግላችሁ አታችሁ እጅግ በጣም ተስፋ የቆረጣችሁ እንዲሁ ደግሞ በጣም በብዙ ነገሮች ደክማችሁ ዝላችሁ ሆድ እየባሳችሁ ያላችሁ እህት ወንድሞቻችን፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ የግድ ኦርቶዶክስ መሆን አይጠበቅባችሁም። ይህንን ብናደርገው እናንተም ኦርቶዶክስ እንድትሆኑ አይደለም፣ ኢቭን ፕሮቴስታንቶችን ብትሆኑ ጋይስ ፕሊስ የእናንተን ህመም የእናንተን ችግር ማዳመጥ እንፈልጋለን። ነገ ቅዳሜ ማታ 3 ሰዓት ላይ ላይቭ ስትሪም ይኖረናል። ነገ ማለት ነው። እና በዛ ላይቭ ላይ ሁላችሁም ተገኙ። የእናንተን ህመም የእናንተን ድካም መስማት እንፈልጋለን። ብዙ ሰው አማራጭ የለኝም ብሎ ራሱን እያጠፋ ያለው የሚሰማው ሰው እያጣ ነው። ስለዚህ ምንም የምንሰጣችሁ ነገር የለም። እግዚአብሔር በሚያውቀው ያለን ክርስቶስ ኢየሱስ ብቻ ነው። ለእናንተ የምንሰጠው ምንም አይነት ገንዘብ የለንም። ምንም አይነት ሀብት የለንም። ምንም አይነት ወርቅ፣ ምንም አይነት አልማዝ፣ ምንም አይነት ዕንቁ የለንም በእጃችን። ግን ችግራችሁን ግን ቁጭ ብለን እናዳምጣችሁ ሬዲ ዝግጆች ነን። እና ፕሊስ በደንብ አስተውሉ። የግድ ኦርቶዶክሳዊ መሆን አይጠበቅባችሁም። ፕሮቴስታንቱም ጭምር ሆናችሁ በብዙ ነገር ተስፋ ይቆረጣችሁ በብዙ ነገር በቃ ኦኬ። ቤተ እምነታችሁ እኮ ተገኝታችሁ ታውቃላችሁ። ቤተ እምነታችሁ ተገኝታችሁ ታውቃላችሁ። ተገኝታችሁ ቁጭ ብላችሁ መምህራኖቻችሁ ትምህርት እያስተማሯችሁ ዘማሪያኑ ተነስተው እየዘመሩላችሁ በልባችሁ ብዙ ኬዝ የሚመላለስባችሁ የሆነ በቃ መቼ ነው እረፍት የማገኘው እያላችሁ ያላችሁ እዛ ቦታ ራሱ ተገኝታችሁ እረፍት እያጣችሁ ያላችሁ ፕሮቴስታንት ወንድሞቻችን ኑ፣ የእናንተንም ችግር ልናዳምጥ ዝግጆች ነን። ኦርቶዶክስ ስለሆንን ብቻ የእናንተን ሀሳብ መስማት አንፈልግም ማለት አይደለም። ኑ ደክሞኛል እያላችሁ ያላችሁ ኑና በደንብ አድርገን እናዳመጣችኋለን። ሀሳባችሁን መታችሁ ንገሩን። እግዚአብሔር አምላክ እናንተንም ያበረታችሁ፣ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። ነገ ተወዳጆች ሁላችሁ በቻላችሁ ታቅም የምትወዷቸውን ሰዎች በአጠቃላይ ኢንቫይት አድርጓቸው። ቪዲዮ መስራት የሚችሉ ቪዲዮ ስሩ። ነገ ማታ 3 ሰዓት ማንም ሰው እንዳይቀር ማለት ነው። እና በዚህ አጋጣሚ በቤታችሁ ልክ በእንደዚህ አይነት መንገድ በእንደዚህ አይነት ሁኔታ ላይ ያለ ሰው ሊኖር ይችላል። ፕሊስ ኢንቫይት አድርጉት። ገብቶ ችግሩን ሀሳቡን ለእኛ ማውራት ቢያቅተው መጥቶ በደንብ አድርጎ ይንገረን። እንደው ገብቶ መንገር ቢያቅተው ቁጭ ብሎ ያዳምጥ። ሌሎች ሰዎች ችግራቸውን ሲናገሩ ሲያወሩ ሀሳብ እንደው ሲሰጥ ቁጭ ብሎ ያዳምጥ። ምናልባት ለሌሎች የተሰጠው ሀሳብ ለሱ መፍትሄ ሊሆን ይችላል። እና ማንም ሰው እንዳይቀር ነገ ከምሽቱ 3 ሰዓት እንገናኝ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ